ሰላም እንዴት ናችሁ? ይህ ዋናው ነገር የተሰኘው የከዩዘርኩ አካል የሆነው ቆይታችን ነው። ከዚህ በፊት እንደነገርኳችሁ እንግዲህ እንደዚህ አንዳንዴ እንግዶችን እየተውኩ ብቻዬን እንመጣና አንድ ሐሳብ መርጠን የዛን ዋናው ነገር እንፈልጋለን ማለት ነው። እናም ሰሞኑን የምንነጋገርበትን ሐሳብ ለማንበብ ትንሽ ጊዜ አጥቼ ነበርና ያው የሰርግ ወቅት አይደለም፣ በየሰርጉ ዞር ትንሽ ጊዜ ወስዶብኝ ነበርና ሰርግ ስል ግን ምን ትዝ አለኝ መሰላችሁ? ሰሞኑን የሁላችንም ያስደሰተን ወይ የሁላችንም ቀልብ የሳበው የቤኪ አራፒሎ ሰርግ አይታችሁታል አይደለ? ደስ አይልም? እንዴት ደስ እንዳለኝ ነው እውነት። በዚህ አጋጣሚ ቤኪ እንኳን ደስ አለ። አንድ ቀን እንግዲህ ከዩዘርኩ ላይ እንግዳይ እንደምትሆን አልጠራጠርም። ብዙ የምንማርበት ልጅ ነው ብዬ አስባለሁ። እና እዚሁ ከቤኪ ሰርግ ደግሞ ሳልወጣ ሊንክዲን ላይ ያየሁት ወይም ደግሞ ያስገረመኝ ፖስት ምንድን ነው መሰላችሁ? ትምህርት ቤት እያለ ያ ስንረብሽ አብሮ የሚረብሸው ስንጫወት አብሮ የሚጫወተው ከዛ ሰኔ 30 ላይ አንደኛ የሚወጣው ልጅ ትዝ አላችሁ? እሱ ማለት ቤኪ ነው የሚል ፖስት አይቼ በጣም ደንቆኛልና እንግዲህ በቤኪ የጀመርኩት ሰርግ እዚሁ ሐሳብ ላይ እንድቆይ እያነሳሳኝ ስለሆነ ለዛሬ የሰርግን ዋናው ነገር እንፈልጋለን ማለት ነው። ሰርግ ማንኛውም ህብረተሰብ የሚጀምረው ከቤተሰብ ሲሆን የቤተሰብ መሰረት በተቃራኒ ጾታዎች መካከል ጥንዶች እርስ በርስ ተፋቅረው ተስማምተው የሚመሰርቱት የጋራ ህይወት ነው። ጋብቻ በህብረተሰብ ደረጃ የሚሆን በጋብቻ ፈጻሚዎች ዘንድ መሰረታዊ ትርጉም ያለው ሰዎች ከአንድ እድሜ ክልል ወደ ሌላ እድሜ ክልል መሸጋገራቸውን የሚያረጋግጡበት በማህበረሰብ ውስጥ የሚኖራቸው ተግባርና ኃላፊነት ከበሬታና ተቀባይነት ከፍ ወዳለ ደረጃ የሚቀየርበት በግላዊ ህይወታቸው ውስጥ ከራሳቸው አልፈው የሌላን ሰው ህይወት የሚጋሩበት የራሳቸውን ህይወት ደግሞ የሚያጋሩበት ልዩ ምዕራፍ ነው። ወደዚህ ልዩ ወደ ሆነው የህይወት ምዕራፍ ለመግባት ከምንም በላይ ጋብቻ የሚፈጽሙት ሰዎች እርስ በርስ መተዋወቅ ብቻ ሳይሆን መግባባት ዋናው ነገር ነው። እንዲሁም ደግሞ የስነ ልቦና ዝግጅትን በደንብ ያስፈልጋል። እዚህ ጋር ከኔ የተሻለ በደንብ ጋብቻ ላይ የሰራ የጋብቻ ስልጠናዎችን፣ ትምህርቶችን የሰጠ እንዲሁም ያገባ ሰው ቢያወራ የተሻለ ነው ብዬ አስባለሁኝ። እኔ በደንብ ዲፕ ገብቼ እዚህ ነገር ላይ አላወራም ማለት ነው። ነገር ግን ስለ ስነ ልቦና ዝግጅት ስላነሳው አንድ ነገር ማለት ፈለግኩኝ። ያው እዚህ ላይ የራሴም ኤክስፒሪየንስ ስላለና የማምንበትም ሐሳብ ስለሆነ ነው በድፍረት ሼር ማድረግ የፈለግኩት። ብዙ ጊዜ በማህበረሰባችን እይታ በተለይም ሴት ልጅ ትምህርቷን ተምራ ከጨረሰች እንዲሁም ደግሞ ስራ ከያዘች እንድታገባ ይጠበቃልና ቤተሰቦቿ፣ ወዳጅ ዘመድ፣ ሁሉም ሰው ባገኛት ቁጥር አግቢ እንጂ የሚለው ጥያቄ ይቀርብላታልና ያው ይሄን የምለው ከተማና ከተማ ቀመስ በሆኑ አካባቢዎች ነው እንጂ በገጠሩ አካባቢ ምናልባት ተምራ እስክትጨርስም ላይጠበቅ ይችላል። ምናልባት እዚህ ጋር ሐሳቤን አግኝታችሁት ከሆነ ትኩረት አድርጌ ማንሳት የፈለግኩት ሴት ልጅ ትምህርቷን ተምራ እንደጨረሰች ከዛ ማለፍ ሲል ስራ ስለያዘች ብቻ እንድታገባ ኤክስፔክት መደረግ የለበትም። ልክ እንዳልሆነችም ደግሞ ጀጅ መደረግ የለበትም ነው ዋናው ሐሳቤና ትዳር ወይም ጋብቻ ሰው ቤተሰቡን ትቶ ወይም ወላጆቹን ትቶ ከሚስቱ ወይም ከባሏ ጋር አንድ የሚሆኑበት ታላቅ ሚስጥር ነው። ትዳር የሚመሰረተው በሶስት ዋና ምክንያቶች ነው። በተለይም ከአምላክ ለሰው ልጅ በተሰጠው ትልቅ ስጦታ ነው። ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት እንዳለው ጠቢቡ ሰለሞን ይህን ድንቅ ስጦታ አምላክ ለሰው የሰጠው ከቤተሰብ ስጦታ ይልቅ የተሻለ የበለጠ መሆኑን እንረዳለን ማለት ነው። ስለዚህ እግዚአብሔር በብሉይ ኪዳን የአዳምና የሔዋን እንዲሁም ደግሞ ሌሎች ቅዱሳት አባቶችና እናቶች ጋብቻ መባረኩን አሳይቶናል። በሐዲስ ኪዳን ደግሞ በዶኪማስ ቤት ተገኝቶ ውሃውን ወደ ወይን መቀየሩን ብሎም በሰርግ ቤት መገኘቱን የጋብቻን ክቡርነት የሚያረጋግጥ ነው። ስለዚህ ጋብቻ ከእግዚአብሔር ዘንድ የተወደደ ሚስጥር ነው ማለት ነው። ወደዚህ ጋብቻ ከመግባታችን በፊት ሴቷም ሆነ ወንዱ በደንብ ሊዘጋጁ ይገባል። ነገር ግን እኛ ጋር ምንድን ያለው ሴት ስለሆነች ብቻ የመዘጋጀት ጊዜ ሳንሰጣት እንዴት ነው እድሜሽ እየሄደ ነው፣ ጊዜሽ እየሄደ ነው፣ ማግባት አለብሽ የሚሉ ጥያቄዎች ወይም ደግሞ አታገቢም እንደ የሚሉ ጥያቄዎች በጣም በተደጋጋሚ ስለሚፈጠር ይሄ ደግሞ ስለ ልቦናዊ ጫናን ይፈጥራል ማለት ነው። ስለዚህ ስለ ልቦናዊ ጫና ሲፈጠር ደግሞ በጥድፊያ ወይም ደግሞ ዝግጅት የሌለው ጥድፊያ የተሞላበት ወደ ተሳሃተ ትዳር ይገባል ማለት። ስለዚህ ወደ ተሳሃተ የትዳር ህይወቱ ሲገባ ደግሞ መጨረሻው ምንድነው ማለት ነው? ፍቺ ነው ማለት ነው። ስለዚህ ወደ ትዳር ወደ ጋብቻው ከመሄድ በፊት ሴቷም የምትዘጋጅበት የራሷ ጊዜ ራሷ የምታስባቸውን ነገሮች የምታደርግበትን እንዲሁም ደግሞ ከራሷ ጋር ሆና ተማክራ የምትወስንበት ጊዜ ሊሰጣ ያስፈልጋል ማለት ነው። ስለዚህ ትዳር ወይም ጋብቻ የሚያስፈልግበትን ሶስት ዋናው ነገር ነግራችኋለሁ ማለት ነው። ቀዳሚው ለመረዳዳት ባልና ሚስት በአንድ ጎጆ ውስጥ ሲኖሩ የሚረዳዱበትን የሚተጋገዙበትን መንገድ ለማዘጋጀት እርሱ ለእርሷ እርሷ ለእርሱ የሚያደርጉትን መተሳሰብ መከባበር ለማጠናከር ነው። ሁለተኛው ደግሞ ዘር ለመተካትና
ሶስተኛው ለመወሰን ማለት ነው፣ ወደ ሌላ ቦታ ለመሄድ እንዲሁም ደግሞ ታቅቦ ለመኖር። እነዚህ 3 ነገሮች ለትዳር ወይም ደግሞ ለጋብቻ አስፈላጊ ነገር ናቸው ማለት ነው። ስለዚህ ሐሳቤን እየሰበሰብኩኝ ልሂድ። ትዳር የአንድ ቀን ደስታ፣ ይሄ የሚበሉት ምሳ፣ ቁርስ ወይም የራት ግብዣ ብቻ አይደለምና እስከ ህይወት ፍጻሜ ድረስ አንድ ላይ የምንሆንበት አብሮ አንድነት ነው። እንዴት ነው ብዙ ጊዜ ሁለቱም አንድ አካል ሆኑ፣ እንዴት ነው ብዙ ጊዜ ሁለቱም አንድ አካል ሆኑ ይባል የለ? ስለዚህ ይህ ማለት ደግሞ ድንቅና ሰማያዊ ሚስጥር ነው እንጂ በአካል ወይም በመንፈስ ደግሞ የተለያዩ ሰዎች በአንድ ላይ የሚኖሩበት የደባልነት ኑሮ ነው ማለት አይደለም። ዛሬ ያው ብዙዎቻችን እንደምናየው አንዳንድ ትዳሮች መሰረታቸው አንድነታቸው ይሆን እንዴ ነው ስጋዊ መግባባት ላይ ብቻ ያተኮረ ይሆንና በኋላ ላይ መሰለቻቸት አልፎ ተርፎ ደግሞ ይሄ እንዴት ነው እንደ ማስቲካ ታኝኮ እስከ መርገጥ ድረስ የሚደርስ ጥላቻ ውስጥ ይገባሉና ብዙዎቹ መጀመሪያ ላይ የቸኮሉበትን ነገር ሲያገኙ ፈተና ይጠነክርና አንድነቱ ይፈራርሳል ማለት ነው። ስለዚህ ሴቶች በደንብ ስሙኝ። በስነልቦና ጫና ምክንያት ያላመናችሁበትን ያልተዘጋጃችሁበትን ትዳር እንዳትገቡበት። ምክንያቱም ያው መጨረሻው ፍቺ ስለሚሆን ማለት ነው። በደንብ ለራሳችሁ ጊዜ ሰጣችሁ አስባችሁ በደንብ ተዘጋጅታችሁ ወስናችሁ ግቡበት እላለሁ። ብዙ ሀሳብና ብዙ ችግር ብዙ ህይወት ያለበት ጉዳይ ነው ዛሬ ያነሳሁትና ከየዘርፉ ላይ ባለሙያ ጋብዤ በዚህ ጉዳይ ላይ በደንብ እንወያይበታለን፣ እንማርበታለን። ለዛሬ ግን ይብቃኝና ቪዲዮ ሼር እና ሰብስክራይብ ማድረግ እንዳትረሱ። ደህና ሁኑልኝ።